ከዚህ ጀምሮ እስከዚህ ይቀለጣል። የሚረዳው ብቻ በሌላ መልኩ ነው ፈልጋ ሊሆን ይችላል። አልመሰለም ሶሪ የሰሞኑ ትንኞች አልተሻሉም እውነት ይላል በእናትሽ የታባቱ እኔ እኮ ነኝ አቺ ሴዶ ቁጥር 2 ይላል። ሰላም አስኪውድ ኤቭሪባዲ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በምርጥና ቤንግ በሆነ ቪዲዮ ተመልሼላችኋለሁ። አይኑ እንደጠፋው አውቃለሁ። ዛሬ ምርጥ ቪዲዮችን እንመለከታለን ብዬ አስባለሁ ማለት ነው። እንደተለመደው ሄድሴት ላርክ ቪዲዮችን አዘጋጅቻለሁ። አዳዲስ ነገሮች ተፈጥረዋል። ቪዲዮ ከለቀቁ ወደ 3 ሳምንት አካባቢ ሆኖኛል። እሱን ያው በትምህርት ምክንያት ነው እና በአንዳንድ ነገሮች ምክንያት ነው። አሁን እሱን አስተካክያለሁ ማለት ነው። So let's get in video. እስኪኔው ምን ይሆን ነገሩ አዲስ ተቶ መቷል ይገርማል ወሬው ፈገግታል ያድልን ዛሬም ተሰብስበን በወሲ በሎግ አብረን እንሳቅልን ሰብስክራይብ አድርጉ ቤተሰብ ሁኑል ሄድሴት ለብሼ ተመልሻለሁ ማለት ነው። ወደ ቪዲዮ እንዴት ነው ከዚህ ጀምሮ እስከዚህ ይቀለጣል? እንዴት እንደመጣ ማየት ፈልጋለሁ። ይቻላል? ለዛ ነው እንደዚህ ፈርጠም ያለ ነገር እንደውም 14 ቀን ላደርገው ነው። ብታደርገው ደስ ይላል። ናይስ ኮፊ ነው። ከጂም በፊት ኮፊ ጠጣ? እንዴት ነው የምታደርገው አንተ? ስለጠበቀኝ አልሰማኝም። ዛሬ የምትለኝ ተጠናቅቄ ነው የመጣሁት። እንዲህ እያልኩ ሬዲ ነኝ ለሁሉ ነገር የምትለኝ ነገር ለመስራት ማለት ነው። የምትሰራውን ነው መስራት የምፈልገው። እሞክራለሁ። እንደዚህ ፍርጥም ያለ ነገር ይሄ ማለት ነው። እንዴት እንደመጣ ምንድን ነው ነገር ወዴት እያመራህ ነው? ያቅሜ ነው። እርግጠኛ ነኝ። እሞክራለሁ። ስለዚህ እኔ እንደዚህ ልታነሳኝ የምር ሬዲ። እሺ ሲሆን ጥፍሬን ገለጥል ደማኮ በጣም እንትን ያለው ጥፍሬን ገንጥሎብኛል። ግን ይሁን እስኪ በቃ ያንሳኝ። እንዲህ ልበል ስልኮ ነበር። ለዛ ነው ይኸውልህ ደም ስር ለማግኘት ነው ጥፍሬ የሚገነጠለው። ግን ደም ስር ከኔ ቀንስልሻለሁ። ከየትኛው ደም ስር ይስጥሽ? ከዚህኛው ይሄ በጣም ዘለላው ያምራል። ኤነርጂ እየመጣ ነው። ምን ትላላችሁ እስቲ በዚህ ጉዳይ? በነገራችን ላይ ይቅርታ አልኩልኝና ኢቢኤስ በጣም የሚወድ ምርጥ ቻናል ነው። አይ ቲንክ የምትሰራው ቅዳሜ ከሰዓት ላይ ነው። አንዳንድ ለዚህ የማይገባ ነገሮች አይሰራም። ደስ ይላል። በቃ ብዙ ቪዲዮ ይታይ ማለት ይታይ ባይባል ጥሩ ነው። ያው ሰው የሚረዳው ብቻ በሌላ መልኩ ነው። እናንተም ገብቷችኋል ብዬ አስባለሁ። የተረዳችሁበት ወይ እሷ አሰበችው ሳይሆን ያው እንደ ደርቲ ማይንዳችን ያሰብነው ግን ያው እሷ ይሄኔ በትክክል ማወቅ ፈልጋለሁ ይችላል። ጡንቻውን ፈልጋለሁ ይችላል። አልመሰለም ሰው ተሰበሰበ ወደ ፈላ በቃው ተቀጸፋኝ ስለጡና ወይ እንዲሁም ያዘባል አለቀለ። ወዴት እየሄደ ነው? እሺ ወደ ቀጣይሽ እንሂድሽ። እንግዲህ ምን ማለት ነው? ብዙ ሀሳብ ይሰጣል በዚህ ቪዲዮ። ውስጥ ጀንስ ይበላ አጋ አልወጣለህ ሲል አንዳንዴ
በተለይ የሆነች ችግኝ የምትኮተኩቱ ካላችሁ ችግኝ ከተኮተኮተ በኋላ እዚህ ጋር የሚያዘው እንዲህ ተይዞ ስለሚቆፈር ከተቆፈረ በኋላ የሆነች እንደማጠከት ኳሳ ይቃላል የሆነ እንደ መቅላል እንደ መላላጥ ነገር እሱን ፓርስ በጣም የምጠላው። በቃ ከተመቸ ከዚህ በኋላ እናኳለን አሰኮን ቢደሙ ካለ ወደ ኔክስት ቪዲዮ Come on. Wah, በእናት ባንክ መስሪያ ቤት መግባት አለበት ይሄ ሰውዬ። እንደዚህ አይነት ጥበብ ቢኖር እነዚህ የጉልበት ሰራተኞቹ እውነት እየሰሩ እኮ አይደለም። ዘና ትላለህ ኮፍያ ጠቅ ታደርግና ሲግማ ጓጓሜ ቲና ከቻስ ስግም ብለህ ትሰራለህ። ስራሽን ተወርኪያለሽ ምናምን ዘና እያልሽ ኧረ በስመ አብ። ዋናው ግን በነገራችን ላይ ስራ ምናምን ስራ ሲባል ስራ የምትሰሩ ሰዎች ማለት ነው። ስራ ስትሰሩ ቀለል ባለ ነገር ስሩ። ልክ እንደነሱ አሁን በአብዛኛው ያየ ነው ፋብሪካ ላይ የሚሰሩ አሁን ያ ጎማውን ሲገፋ አይታችኋል። ዘና አድርጎ በእግሩ ጠቅ ስራ ትምህርትም ቢሆን ምንም ነገር ሳትጨናነቅ ዘና ብለህ መማር ካለብህ ትማራለህ፣ መስራት ካለብህ ደግሞ ትሰራለህ። ሁሉም ጊዜ በጊዜው ነውና እቺ ምድር ደግሞ ዘና ብለህ ካልኖርክባት አይሆንም። ደግሞ ዘና በሉ ለመውሰድ ሁሉን ነገር እርግፍ አድርገተውና መጠጥ ቤት ለመጠጥ ቤት ተሽከርከር ማለት አይደለም። ሌላ ነገርም እንትን አድርግ ማለት አይደለም። ካለው ነገር ጋር ከአየሩ ጋር መንቀሳቀስ። ኔክስት ቪዲዮ
ኧረ ውድ ከሆነ ሲጀመር የአፍሪካ መንገድ ላይ እንደዚህ አይነት እንትን አይሆንም። እንዲህ ጎማ ያለው ጫማ ለአፍሪካ መንገድ አይሆንም። ለምን አትልም? ለምን በል እዚህ ኮረኮንች መንገድ ላይ አስገብተህ ስትንጥ አንጎለ ቅቤ የሆነው ፍስስ እያለ እሺ ድሮ ልጅ እያለን ጎረቤት ቲቪ ሲከፈት አው ድሮ ማበናት ማናየው ነገር ነበር እንዴ? ወይ ግን እስቲ ምን ይሻላል? እስቲ በኮሜንት ላይ ንገሩ። ኢትዮሳት ይሻላል ወይስ ሀረብሳት? እኔ የምለው ሀረብሳት ነው። እዛ ላይ እኮ ኤምቢሲ 3 ነሽ፣ ካርቶን ኔትወርክ ነሽ፣ ቲቪ2 ነው ምንድነው? ግን የሆነ ነገር ሙቪ2 መሰለኝ ሙቪ2 የሚባል ነበር። ወይኔ ከትምህርት መልስ በቃ ቶሎ ትሮጥና ቁጭ አድርገህ ታይ ነበር። ጎረቤት ምናምን ልክ ቡና ጥራ ልክ ስትባል ቡና መጥራቱን ረስተህ አንተ ለራስህ እዛ ካርቶን ኔትወርክህን እያየ ነው። እዚህ ስፖንጅ ባብ እና የድሮ ቢደገም ዘይት 7 ብር እየገዛ ድሮ ኑሮ ውድ ነው ብለህ ትከሳለህ እኮ ይሄኔ ከሳለህ። እኔስ ስላልደረስኩበት እኔ አልከሰስም። የሰሞኑ ዝም ኧረ ባዚ አንቺ የተመታሽ አይታል የሰሞኑ ትንኞች አልተሻሉም እውነት። ኧረ ወይኔ እየመጡና ስታባራቸው አሁንም እዛው ናቸው። እንዴት ያለ በቃ ከነሱ ጸዴ ነው እና ተመጣና ሙጭልፍ ታረግሻለች አባት። እሺ ወደ ቀጣይ ቪዲዮ እንሂድ። ይላል በእናትሽ የታባቱ እኔ እኮ ነኝ አቺ ሴዶ ቁጥር 2 ይላል። ኧረ በስመ አብ ብዙ ሴዶች እየተነሱ ነው ብራዘር። የኔውን ቢሰማኝ በዚህ ቅጥነቴ በተለይ ይዞ ግን አንተዋወቅም እንጂ እኛ ገና ወደ መፈመስ መንገድ ላይ እየሄድን ያለን፣ እሱ ደግሞ ኦልሬዲ ፈምሷል። አደራችሁን እስቲ አስፈምሱኝ በእናታችሁ። አስባችሁታል? አሁን በቅርቡ ኤፊጂን መቼስ ታውቁታላችሁ ብዬ አስባለሁ። እሱ ሰጥቶ ነበር እንዴት ደስ እንዳለኝ። እንደውም አሁን ራሱ ቪዲዮ የምሰራው ሞቲቬት ሆኜ ነው። እስቲ ሰብስክራይብ እስቲ ያድርጉ። ሰብስክራይብ ላይክ አድርጉ። ከታች ነች እዚች ከታች ጋር ሰብስክራይብ የምትላለች እሷን አንዴ ትጫናለህ። የደወል ምልክቷ ደግሞ ከጎናለች እሷን ትጠረቆልልኛለህ። እስቲ በቦክስ እስቲ ምታው እስቲ እንደው ምታው። አይ ማለት ስልኩን ሳይሆን የሰብስክራይብ በተኗን ነው። ጫን በሉት እና የኤፊጂን እያየው በቃ የህይወት ታሪኩንም ምናምን ብዙ ሰማው። ብቻ ብዙ ነገር አሳልፏል። ዋው የሚገርም ነው። ግን ቢሆንም ምንም እኔ ተጎድቷል ብዬ እንትልን አልችልም። ለምን አሁን ጥሩ ደረጃ ላይ ደርሷል። ህዝብም ይወደዋል። ህዝብም የወደደው ምክንያት ጥሩ ስራ ስለሰራ ነው። አሪፍ ነው። በቃ እዚህ መበርታት ነው። ወደ ቀጣይ ቪዲዮ እንሂድ። የአሜሪካ ሃይስኩል ፈዋጽ ዕድል ለሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። ከዚህ በላይ ምን ትፈልጋለህ ወንድሜ? ምንድነው ያማረህ አንተ? ምን ፓስቲ በሻይ ቆቀ ምንድነው ያማረህ? ምን ይምጣልህ? ጨጨብሳ፣ ገንፎ ወይስ ጥህሎ? ምንድነው የፈለከው? አብሽ ቡላ ምናምን ከዚህ እንላክልህ? ተልባ ምናምን መተን እንስጥህ? ሱፍ ፍትፍት ምናምን እንዴ? ቀን በቀን በርገር እየበላህ ታማራለህ? አረ ታው ክፉ አታናግሩን ታው። ግን ቆይ እዴ በጣም እኮ በቂ ነው። አፕል እዴ በጣም እኮ እንደውም ፕሮቲን ያላቸው ምግቦች ናቸው። ፍሩት አለው፣ አይስክሪም አለው።
የካልሽየም ንጥረ ነገር አለ ምኑ ላይ ወተቱ ላይ። ሌላ ምንድን ያለው ቺፕስ ነገርም ብሏል። ዳቦ አለ እሱም ኃይልና ጉልበት ሰጪ ነው። ታዲያ ከዚህ በላይ ምንድን ነው? እኛ ቆይ ከዚህ ሀገር ስንወጣ ምንድን ነው እዚህ ሀገር እኮ ይሄን እኮ ዳቦ በሻይ ነው እኮ የሚበላው። ቢሆን ኖሮ እኮ ያው የመንግስት ተማሪ አይመለከትም። አሁን እኔ ሃይስኩል ስለገባው ነው እንጂ ከዚህ በፊት 8ኛ ምናምን ክፍል ሽሮ ነው የሚያስበሉ። በየቀኑ ሽሮ ነበር የምትበላ። ምን ዋጋ አለው? ወይ በስኮለርሺፕ ሊሆን ይችላል ወይ ደግሞ በሌላ ነገር ከዚህ ሀገር ወጣ እግዚአብሔር ሲረዳው። ከዛ ሁሉ ንጥረ ነገር እየበላ ተዋውን አታዋሩኝ። ሌላ ታሪክ ውስጥ ገብቼ ነበር። የሚገርም ነው እኮ እንዲህ አሁን አይደረግም። ተው አድቡ ብሏል ቲክቶከሩ። አድቡ። ኔክስት ቪዲዮ ዘ ዋንጀለስ ፈተና ላይ ተማሪው ናችሁ መቼስ ታውቁታላችሁ ስለ ፈተና። በተለይ አንዳንድ ቀላም ልጆች ደግሞ አሉ። በቃ ፈተና ሰዓት ጥልቅ ይሉልሃል። ከዛ ትዞራለህ እኮ እንደዚህ ይላል መምህሩ እዛ ጋር ይላል። ኧረ በእናትህ ክፈት። የለም በቃ ዘ ዋንጀለስ ፍጥጥ ማለት ግጥጥ በቃ እስከምትሰራ ድረስ አስጨንቋል። ስለና ቶሎ ብለን ወላው። አንዳንድ ደግሞ ፈታኞች አላችሁ። እስቲ በዚህ መካከል መምህር ካላችሁ እኔ እንኳን በራሴ ነው የምሰራው። እኔ እንኳን በራሴ እኔማ በራሴ ፉል ኮንፊደንስ። ግን ለአንዳንዶች ይሁ ምን ችግር አለ? ይሁ ያው ለአንድ ቀን ነው። ይሁ ዞሮ 12ኛ ክፍል ላይ ማለታቸው አይቀርም። ስለዚህ ቢያንስ ከ1 እስከ 11 ያለው ውጤታቸው ትንሽ ሀይ እንዲሆን ብታሳዩ ባይ ነኝ። እንደ ሀሳብ እኔ እንዲያርጉ አይደለም፣ እንደ ሀሳብ ለዚህ ቪዲዮ ነው እኔ ሀሳብ የሰጠሁት። ግን መጨረሻ ላይ ይህ ቪዲዮ ጥሩ ከታየ በቀጣይ ቭሎግ እለቃለሁ። ቭሎግ አስቤያለሁ። ይህ ቪዲዮ ጥሩ ከታየ ጥሩ ስል ቢያንስ 1K ቪው ካገኘ 200 ላይክ በቃሽ 100 ላይክ ካገኘ ቀጣይ ቭሎግ እለቃለሁ። መታው ነገር እና ይችላል። ተርፏል አልተረፈም። ይገርም ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር and ሰብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ one love። You know who it is. Back again for another one.